ገናዧ ከላስ ቬጋስ ወደ ፊኒክስ አሪዞና በዩኤስ አየር መንገድ በመጓዝ ላይ ነበርኩ። የተቀመጥኩት በአውሮፕላን ወገብ ላይ ነው። ከኔ ቀጥሎ አንዲት ወጣት ሴት፣ ከእርሷም ቀጥሎ አንድ ሸምገል ያሉ ሰው በመስኮቱ በኩል ተቀምጧል። አውሮፕላኑ ተነስቶ ጥቂት እንደተጓዘ የበረራ አስተናጋጇ አሁን የኤሌክትሮኒክስ መሳሪያዎቻችሁን መጠቀም ትችላላችሁ ከስልክ በስተቀር ስትል ሁሉም ኮምፒውተሩንና አይፓዱን መመዥለጥ ጀመረ። እኔስ የአበሻው ልጅ እንደ አባቶቼ ጎራዴ መመዥለጥ ቢያቅተኝ እንዴት አንድ አሮጌ ላፕቶፕ መመዥለጥ ያቅተኛል ብዬ መዥለጥኩት። አንድ የማረመው ጽሑፍ ነበርና ያንን ከፍቼ ስሰራ ድንገት ከቀኝ ጎኔ ይቅርታ የሚል ድምፅ ሰማሁና ዞር አልኩ። ልጅቷ ናት። የምታነብበት ቋንቋ ምንድን ነው ብላ ጠየቀችኝ። አማርኛ መሆኑንና የኢትዮጵያ ቋንቋ መሆኑን ነገርኳት። ያው እነርሱ ማድነቅ ልማዳቸው አይደል ዋው ብላ አደነቀች። ከዚያ ደግሞ ስለምጽፈው ነገር ጠየቀችኝ። እርሱንም ነገርኳት። ደራሲና እንዴ አለችኝ። ምን እንደምሰራም ነገርኳት። የሚጽፉ ሰዎች ያስደስቱኛል። ለምን? እውቀትና ሀሳብ ማካፈል በጣም ጥሩ ነው። አየህ፣ ስለዚህ አውሮፕላን ፍጥነት፣ ጽዳት፣ ውበትና ምቾት ለማላበስ እኮ አውሮፕላኑ መስራት አለበት። ራሴን ነቀነቅኩ። አንድ ሰው አእምሮ ካልሰራ በሌሎች ነገሮች ብቻ መኖር አይችልም እኮ። አእምሮ እንዲሰራ ደግሞ ማሰብ አለበት። እንዲያስብ ደግሞ እውቀት የሚያካፍለው ያስፈልገዋል። መብላትና መጠጣት እንድትቆይ እንጂ እንድትኖር አያደርጉም። መኖርና መቆየት የሚለያዩ ይመስለኛል። መኖር የህሊና፣ መቆየት ግን ያካል ነው። እየበላና እየጠጣ ሳትሞት ብዙ ዘመን መቆየት ትችል ይሆናል። በመብላትና በመጠጣት ብቻ ግን መኖር አትችልም። ለመኖር የህሊና ምግብ ያስፈልጋል። በነገራችን ላይ እኔ በተለያዩ ሀገር የሚገኙ ጸሐፊዎችን መብቶች ለመጠበቅ የሚሰሩ ተቋማትን በአቅሜ በገንዘብ እረዳለሁ አለችኝ። ለምን? እንደኔ ይህች ዓለም የሰዎች መኖሪያ እንጂ መቆያ መሆን የለባትም ብዬ አምናለሁ። ሰዎች እንዲኖሩ ደግሞ የህሊና ምግቦች ያስፈልጓቸዋል። የሚነበቡ፣ የሚታዩ፣ የሚጎበኙ፣ የሚደመጡ ነገሮች። ምግብ ስንበላ እኮ ምግቡ በቀጥታ ደም ስራችን ውስጥ አይገባም። የራሱ ሂደት አለው። በዚህ ሂደት ብዙ አካል ይሳተፋሉ። አእምሮ እኮ የሚያላምጠው የሚፈጨው ነገር ይፈልጋል፣ ወዲያና ወዲህ የሚያመላልሰው። ይህንን ከሚሰጡ ሰዎች መካከል ናቸው ጸሐፍት። ለዚህ ነው የምደግፈው። ወደ ሀገሬም ወደ ራሴም እየሄድኩ እየመጣው እሰማታለሁ። አንቺ ይህን አስተሳሰብ ከየት አገኘሽው? አጎቴ በጣም ጎበዝ ሰው ነው። ዩኒቨርሲቲ ያስተምራል። ከጓደኞቹ ጋር የውይይት ክበብ አላቸው፣ ይከራከራሉ። እኔም አንዳንድ ጊዜ እንዲሳተፍ ይጋብዘኛል። ከእነርሱ ብዙ ተምሬያለሁ። አንደኛው ጓደኛ ሰውን ለማሰብ የሚበላና ለመብላት የሚያስብ ብሎ ሲከፍል ሰምቼዋለሁ። አንቺስ ምንድን ነው የምትሰሪው? አልነገርሽኝም እኮ አልኳት። ከት ብላ ከልቧ ሳቀች። ሀገርሽ ወዴት ነው ብዬ ብጠይቃት ከም ብላ ሳቀች። ነገሩ ቢደንቃት የሚለው ሀገራዊ ግጥም ትዝ አለኝ። ለምን ሳቅሽ? የእኔ ስራ ከበድ ያለ ነው ብላ በድጋሚ ሳቀች። እንዴት? ፈላስፋ ነሽ እንዴ? አሁን ጭራሽ ከልቧ ሳቀች። አጎቴ ያለኝ ትዝ ብሎኝ ነው። አሁን የምሰራውን ስራ ከብዙ ፍለጋ በኋላ አገኘውና ህሊናዬ መቀበል አቃተው። እንዳልገባ ቀፈፈኝ። እንዳልተወው በኢኮኖሚ ምክንያት ስራ የለም። ለብዙ ጊዜ ሳወጣ ሳወርድ ቆየሁ። ኮሌጅ ትምህርቴን ደግሞ መጨረስ ነበር። አጎቴ ስራው ይሄን ያህል ምን ቢሆን ነው? ሬሳ መቀነስ። ክው ነው ያልኩላችሁ፣ ክው። እኔም ራሴን እየገመዘችኝ ያለች መሰለኝ። ለካስ ከገናዧ ጎን ነው ያለሁት። ከመጀመሪያው ስራ ያሰናበቱኝና ለትምህርት ቤቴ መደጎሚያ ሌላ ስራ ስፈልግ በአንዲት ጓደኛ አማካኝነት ይህን ስራ አገኘሁ። እኔ በህይወቴ እንዲህ ያለ ስራ ይኖራል ብዬም ስላልገመትኩ ከበደኝ። የበፊቱ ስራዬን በጣም ወደው ነበር። ይህንን ግን ለመቀበል ህሊናዬ አልቻለም። በመጨረሻም አጎቴ ጋር ሄድኩና አማከርኩት።
ለምንድን ነው የከበደሽ? ስራውን አልወደድኩትም አልኩት። ለምን? በቃ አልወደድኩትም። መልካም። አንቺ ወደፊት በሕክምና ሙያ ልትሰማሪ አይደለም እንዴ? ታዲያ ለምን ጠላሹ? ይህ እኮ ምንም ማለት አይደለም። የምትወጂው ስራ ባታገኝም ያገኘሽውን ስራ መውደድ ግን ትችያለሽ። የምትወጂውን ስራ ብታገኝ መልካም ነው። እርሱ ግን በአንቺ ብቻ አይወሰንም። የሚቀጥሩሽም ሰዎች ፈቃድ ያስፈልጋል። ስራሽን እንድትወጂው ለማድረግ ግን አንቺ ራስሽ ብቻ በቂ ነሽ። የምትወጂውን ስራ ለማግኘት ከብዙዎች ጋር መፎካከር አለብሽ። ያገኘሽውን ስራ ለመውደድ ግን ከራስሽ ጋር ብቻ ትፎካከሪያለሽ። የምትወጂውን ስራ ለማግኘት ቀጣሪዎችሽን ማሳመን አለብሽ። ስራሽን ለመውደድ ግን ራስሽን ብቻ ነው መታሳመኝው። የምትወጂውን ስራ አግኝተሽ ነገ ልጠየው ትችያለሽ። ያገኘሽውን ስራ ከወደድሽው ግን መቼም አጠየውም። ታዲያ ምን ላደርግ አልኩት። ስራሽን ለመውደድ ሞክሪ። ስራሽ ማለት በቀን ቢያንስ 8 ሰዓት የምታሳልፍበት ቦታ ነው። ከቀኑ 1/3ኛውን የስራሽን ቦታ ከጠላሽው ከህይወትሽ 1/3ኛውን ጊዜ ያለ ደስታ አሳልፍሽ ማለት ነው። ይህ ደግሞ ከባድ ጉዳት ነው። ስለዚህ የግድ መውደድ መቻል አለብሽ። እኔን የጨነቀኝ እንዴት አድርጌ የሚለው ነበር። ስለ ስራሽ አዋቂ። ብዙ ጊዜ የማናውቀውን ነገር እንጠላዋለን ወይም እንፈራዋለን። የስራውን ጠባይ፣ የሚያስገኘውን ጥቅም፣ በዚህ ስራ ያሳለፉ ሰዎችን ተሞክሮ፣ ለሀገርና ለወገን የሚሰጠውን ጥቅም፣ በሰው ልጅ ህይወት ውስጥ የሚያስገኘውን ፋይዳ፣ እንደ እምነትሽ ደግሞም ያለውን መንፈሳዊ ቦታ አዋቂ። ከዚያም ከደሞዝ ያለፈ ዓላማ ለራስሽ ስጩ። ምን እያደረግሽ ነው? የአንቺ አስተዋጽኦ ምንድን ነው? ለህይወትሽ ምን ልታገኝበታለሽ? ከዚህ ቦታ ብትወጪ እንኳን ምን ጊዜም ልትጠቀሚበት የምትችይው ምን ትምህርት ማግኘት ትችያለሽ? ምን አዲስ እውቀትስ ትጨምሪያለሽ? እያልሽ ለራስሽ ተጨማሪ እሴት ፍጠሪ። የሥራ አካባቢሽን በቀን ለ1/3ኛ ጊዜ እንደተከራየሽው መኖሪያ ቤትሽ ቁጠሩና አሳምሪው። ለጽዳት ሠራተኞች ወይም ለሌሎች አትታዩ። ያ የአንቺ ቤት ነው። ቢያምርም ቢስተካከል ንጹሕና ሳቢ አካባቢ ቢሆን ከኃላፊዎቹም ሆነ ከባለቤቶቹ ቤት በላይ የሚጠቅምሽ አንቺን ነው። ስራው የተቀላጠፈና የተስተካከለ ቢሆን የአንቺን ደስታ ነው የሚጨምረው። በነገሮች ላይ በአንድ የሥራ ቦታ የሚፈጠሩ መልካምም ይሁን ክፉ ነገሮች የሕይወታችን አካል ሆነው ነው የሚቀጥሉት። ጠባያችንንና አሰራራችንን ይቀርጹታል። አንቺ ከሥራው ብትለቂም በዚያ ቦታ ያገኘሽው ነገር ግን አንቺን መቼም ቢሆን አይለቅሽም አለኝ። ለብዙ ቀን አሰብኩና ልሞክረው ብዬ ገባሁ። ይኸውልህ 3 ዓመት ከ7 ወር ሰራሁ። አሁን ልለቀው 1-4 ወር ቀርቶኛል። ግን ቅር ይለኝ ጀምሯል። በሌላ ቦታም ማላገኛቸው ብዙ ነገሮች አግኝቼበታለሁ። ስለ ሕይወት ያለኝ አስተሳሰብ አሁን ተቀይሯል። ፊኒክስ አውሮፕላን ማረፊያ ስንደርስ እርሷ ወደ ፍሎሪዳ ነበርና የምትጓዘው ተለያየን። እኔ ወደ ቺካጎ ለመሳፈር 45 ደቂቃ እዚያ ቆያለሁ። የነገረችኝ ነገር ግን መቼም ከህሊናዬ አይጠፋም። ፊኒክስ አሪዞና። ጸሐፊ ዳንኤል ክብረት። መጋቢት 2007 ዓ.ም አዲስ አበባ።